ሰላም እንዴት ናችሁ? በባለፈው ቪዲዮ ላይ በተለያየ ፕላትፎርም በዩቲዩብም በቲክቶክም በፌስቡክም የጠየቁት ጥያቄ ነበር፣ በጽሁፍም በድምጽም ማለት ነው። ምላሻችሁ ነበር የፈለኩት። ብዙዎቻችሁ ተመልክታችሁታል። ግን ዋናው አሁንም በዛው አስተሳሰብ ውስጥ እንዳለን የሚያሳየው ደፍሮ አስተያየቱን የሰጠ ሰው በጣም ጥቂት ነው። ያ ማለት አሁንም የመንጋ እስር ቤቱ በአእምሮአችን ውስጥ እንዳለ ያሳያል። አሁን ከዛ የመንጋነት እስር ቤት ወጥተን እንደ ግል አስበን የግላችንን አስተሳሰብ ነፃ አውጥተን እንደ ሰው እንኑር ወይስ አሁንም በዛው የመንጋነት አስተሳሰባችንን ታጥረን እኛና እነሱ እያልን እንኖር የሚል ነበር ጥያቄው። አሁንም ጥያቄውን ደግሜ ያቀርበዋለሁ። እንደዚሁ ዝም ብሎ ፖለቲሳይዝ እንዲደረግ ወይም ወደ አንድ አቅጣጫ እንዲሄድ አይደለም የፈለኩት። በሁሉም ዘርፍ እኛና እነሱ ብለን ተከፋፍለን የሚያከፋፍለን ወይም የታጎርንበት መንጋነት ራሱ ከውስጥ ብንጠየቅ ብዙዎቻችን አናምንበትም። በሆነ ምክንያት እዛ መንጋ ውስጥ ገብተናል። መውጣት የምንችልበት መንገድ ወይ ብንወጣ ብቻችንን ተበትነን ምንቀር ስለሚመስለን ብቻ ሰው ምን ይለኛል ወይም የመንጋ አባሉ ምን ይለኛል በሚል አስተሳሰብ ራሳችንን ነፃ ማውጣት አቅቶናል። ደፍሮ በፌስቡክ ወይም በዩቲዩብ ወይም በተለያየ ፕላትፎርም ላይ ይህንን የመንጋነት አስተሳሰብ ለእኛ ለኢትዮጵያውያን አልጠቀመንም ብሎ አስተያየት መስጠት እንኳን ከከበደን ይሄ ማለት ምን ማለት ነው? ወይ ከምራችን እናምንበታለን። ከምራቸው ለሚያምኑበት ሰዎች ይህንን ቪዲዮ አይመለከትም። ሳናምንበት በሆነ ምክንያት ታጥረን የተቀመጥን ሰዎች ግን እንዴት ራሳችንን ነፃ እናውጣ የሚል ነው ዋናው አጀንዳዬ ማለት ነው። ራሳችንን ነፃ ካወጣን እያንዳንዱ ሰው ለሌላ ሰው ማሰብ ወይም መርዳት እንዴት ነፃ እንደሚወጣ ማስተማር ምናምን አይደለም የሚጠበቅበት። መጀመሪያ ራሱን ነፃ ያወጣል። ራሱ ነፃ ከወጣ እሱ በሚሄድበት መንገድ ብዙ ሰው ይከተለዋል እና ከዚህ አእምሮአችን ሳያምንበት የኔን የመንጋ አባላት ምን ይሉኛል በሚል አስተሳሰብ የምንሄድበት አካሄድ መጨረሻው ጥፋት እንደሆነ አሁን ካለንበት ሁኔታ የሚያስተምረን ነገር ምንም ሊመጣ አይችልም። መቼም ከዚህ የባሰ ነገር እየጠበቅን ከሆነ ወይ የሆነ ችግር አለብን ወይም ደግሞ እኔ ላይ ካልደረሰ ሌላው ችግር የለውም የሚለው አሁንም ከመንጋው አስተሳሰብ የመጣ ችግር የተጠናወተን ሰዎች መሆን አለብን ማለት ነው። እና በየጊዜው በየቦታው ሰው በመሆናችን ብቻ ልናስባቸው ልንጸየፋቸው የሚገባ የነበሩ ብዙ ነገሮች ከመንጋዬ ውጭ ከሆነ ችግር የለውም በሚል ሰውነታችንን እያጣን ነው። ግለሰብነታችንን እያጣን ነው። ከዛ አስተሳሰብ እስካልወጣን ድረስ ብዙ ነገሮች እንደምናጣ ከዚህ በላይም ልንዋረድ እንደምንችል ግልጽ የሆነ ምልክቶችን እያየን ነው። በተግባርም እየኖርንበት ነው ማለት ነው። የሆነ ቦታ ሰዎች በአሰቃቂ ሁኔታ እየተገደሉ የኔ መንጋ አባላት ካልሆኑ ምንም የማይሰማኝ አይነት ሰው ከሆንኩ እኔ የኔን ጤንነት ነው መመርመር ያለበት። በሆነ ምክንያት አእምሮዬ ተዛብቷል ማለት ነው እና ሰው ሆኜ ለመኖር በጣም አስቸጋሪ ሁኔታ ውስጥ ገብቻለሁ ማለት ነው። ሰው ሆኖ ለመኖር ራሱ ከዚህ አስተሳሰብ መውጣት ያስፈልገኛል ማለት ነው። እና ዛሬ ካልጀመርነው ወደዚች የመንጋ አስተሳሰብ አጥር ውስጥ ያስገቡን ሰዎች ብዙ ዓመት ፈጅቶባቸዋል። ለሆነ ዓላማ ኢሞሽናል የሆነ ትሬት ለመፍጠር ተጠቅመውብናል። እያንዳንዱ ነገር ታልሞና ታስቦ በፊሎሶፊ ደረጃ የተደረገ ነገር ነው። ይህንን ታቅዶና ታስቦ የታጠረን አጥር ደግሞ ለማፍረስ የብዙዎቻችን ርብርብ የብዙዎቻችን ራሳችንን ነፃ ማውጣት ያስፈልጋል። መጀመሪያ በዚህ ሀሳብ የሚስማማ በዚህ ሀሳብ ይሄ ሀሳብ የገባው እና የሚስማማ ሰው በእያንዳንዱ እንቅስቃሴ ላይ የራሱ የሆነ የኔን ቪዲዮ ሼር ማድረግ ወይም አለማድረግ ብቻ አይደለም። ካመነበት ራሱ ይስራና እያንዳንዳችን ራሳችንን ነፃ የምናወጣበትን መንገድ እንፈልግ።
መንጋነት ጥፋት ነው። መንጋነት ከሰውነት ተራ ያወጣል። መንጋነት ሰውን፣ አገርን፣ ህይወትን ያጠፋል። በዛ ላይ እየኖርክም ቢሆን አስተሳሰብህ እንደ ሰው ላይሆን ስለሚችል ያው የሁላችንም ማለት ነው በጣም ከባድ አዘቅት ውስጥ እየገባን ነውና ገብተናል ኦልሬዲ። ግን እንዴት እንውጣ የሚለውን ነው በጣም አሳሳቢ የሆነው። እስቲ አሁንም ቢሆን በድጋሚ ጠይቃቸዋለሁ። የብዙዎቻችን ተሳትፎ ይጠይቃል። የብዙዎቻችን ኢንተራክሽን ይጠይቃል። ይሄ ነገር ሁላችንም እንስራበት። ሰዎች አስበው ነው እዚህ ውስጥ የከተቱን። አስበን እንውጣ ለማለት ነው። አመሰግናለሁ። የተመቻችሁ ሰዎች ሼር፣ ኮፒ ሊንክ በማድረግ ለብዙዎች እንዲደርስ አድርጉ። በሁሉም ፕላትፎርሞች ላይ ይህንን ነገር እንድትከታተሉ እጠይቃችኋለሁ። አመሰግናለሁ።